ሁለት ነገር ለቅሶ አለ። ቅዱስ ለቅሶና ዲያብሎሳዊ ለቅሶ አለ። እሳቸው ቅዱስ ለቅሶና ዲያብሎሳዊ ለቅሶ አለ። ቅዱሱ ለቅሶ ከእግዚአብሔር መልስ የሚያሰጠን ወይም በረከት የሚያስመጣልን እንደውም ምን ይሉታል እሳቸው ሐዘን እንደ ደመና የሚቆጠር ነው። እንባ ደግሞ ከዳመና ውስጥ እንደሚወጣ ምድርን እንደሚያረሰርስ ጠብታ ውሃ ነው እና መልስ የሚያሰጥ ነው የሚሉት ቅዱሱ ለቅሶ። ዲያብሎሳዊ ለቅሶ ደግሞ በሁለት ይከፍሉትና አንደኛው ክፉ ነገር ለማድረግ የምናለቅሰው ለክፉ ነገር እንዲህ ይህን ማድረግ አለብኝ ብለን እስከምናደርገው ድረስ የምናለቅሰው የምንቆጨው የምንጸጸተው ነው። ልክ አሞን እህቱን እስከሚያስነውራት ድረስ ያለቅስ ልጆች ተደባደው ሲገላግሏቸው በጣም ይናደዳሉ። አለመምታታቸው በጣም ይናደዳሉ። ጎረምሶች ተደባድበው ምናምን ሲገላግሏቸው ይናደዳሉ። ያን ሰውዬ ለምን ገላገሉን ሳልመታው ሳላደማው ብለው ይቆጫሉ። እንደዚህ ያለ ዲያብሎሳዊ ቁጭት፣ ጸጸት አይነት እንደማለት ነው። ሁለተኛው የዲያብሎስ ለቅሶ መልካም ነገር አድርገን የምንጸጸተው የምንቆጨው የምናለቅሰው ወይኔ እንደዚህ ያለ ሰው ጊዜ ማቃጠል፣ ለእንደዚህ ያለ ሰው ገንዘብ ማቃጠል፣ መልካም ነገር ለእንደዚህ ያለ ሰው መልካም ነገር ማድረግ ብለን የምንቆጭበት አይነት ዲያብሎሳዊ ለቅሶ ነው እና ይሄ መልካም ላደረግነው መልካም ነገር እናለቅሰው የምንጸጸተው ነገር እግዚአብሔር ከክፉ ነገር ስላልጠበቀ እንዳይቆጭ የሚያደርገው እንዳይጸጸት። እግዚአብሔር አይጸጸትም በውሃ ስላጠፋ ተጸጸተ ስለሚባል እንዳይቆጭም እግዚአብሔር አይጸጸትም እንዳትሉ እና አሁን ሁላችን እኔም ጨምሮ ለእንደዚህ ያለ ሰው ጊዜ ማቃጠል ለእንደዚህ ያለ ሰው መልካም ነገር ማድረግ እንላለን። መልካም ስላደረግን እንቆጫለን። ባደረግነው ክፉ ነገር ሳይሆን እንቆጨው ባደረግነው ለሰዎች ባደረግነው መልካም ነገር እንቆጫለን እና ይከነክነናል። በነገራችን ላይ እቺ ነገር የሆነ ሰው ሲሰማ ከቀናት በፊት እንደዛ ማለቴ ያስታውስና ታሪክ ማለት ነው። ምክንያቱም ስለነበረ ጊዜ ማቃጠል ይላል። አሁን ዋናው ፖይንት ላደረግነው መልካም ነገር መቆጨታችን፣ መጸጸታችን፣ ማለቃቀሳችን እግዚአብሔር ከክፉ ነገር እኛን አለመጠበቁ እንዳይጸጸት የሚያደርገው መልካም ቀን።